እንግዲህ ሰምታችኋቸዋል ማለት ነው። አይመን ያው ብዙ ጊዜ በታማኝነት ሳውዲ አረቢያ ጀምሮ የሚሰራ ልጅ ነው ማለት ነው። እኔ እርግጠኛ ሁኜ ባልናገርም ግን ያደርጋል ወይም ደግሞ የሰዎችን እንትን እንደዚህ ባላስፈላጊ ነገር ይወስዳል ብዬ በፍጹም አልጠረጥርም ማለት ነው። እና ግን ዋናው ነገር አሁን እዛ ሆናችሁ እኔ የምላችሁ ነገር አላስፈላጊ ነገር አትግዙ። ወላሂ እዚህ መታችሁ ትገዙታላችሁ። ግን በጣም በቃ እዛ ሆናችሁ መላክ ከቻላችሁ መላክ ካልቻላችሁ ደግሞ ታማኝ የምትሉትን ሰው ማስገዛት አለባችሁ። የምላችሁ ነገር በአንደኛ ደረጃ ማለት ነው እንትን የልብስ ማጠቢያ ማሽን አንደኛ፣ ሁለተኛ የጁዝ መፍጫና የቡና መፍጫዎች፣ ሶስተኛ ያው ከተማ የምትኖሩ ከሆነ ማለት ነው እና ያልተሟላ እንደው ቤት ሰርታችሁ ያልተሟላ ነገር ካለ ይሄ የሚያስፈልጋችሁ መጀመሪያ ግን ቤት ሲኖራችሁ ነው። ተከራይታችሁ ከሆነ የምትኖሩት ምናልባት ወይም ወደ ገጠር ከሆነ ይሄ ሁሉ ነገር ራሱ አያስፈልጋችሁም። ሌላው ደግሞ የልብስ ማጠቢያ ማሽን ብያችኋል። ፍሪጅ በጣም አስፈላጊ ደግሞ ፍሪጅ የልብስ ማጠቢያና የቡና ወይም ደግሞ የተለያየ ጁዝ መፍጫ ማሽኖችን በቃ እነዚህ ዋና ወደፊትም እየጨመሩ ይሄዳሉ የሚባሉ እነዚህን ገዝታችሁ ብታስቀምጡ ባትጠቀሙበት እንኳን አሁን ላይ ገዝታችሁ ማስቀመጥ አለባችሁ ብዬ የምመክራችሁ ነገር ይሄ ነው ማለት ነው። ከዛ ውጪ ግን ላረባ ነገር ሳኒና ያህል የሆነ ነገር ልብስ በተለይ ደግሞ ልብስ አትላኩ። ልብስ በጭራሽ እንዲያትልኩ ማለት ነው። ሌላ አንዳንድ እቃዎችን ያው ስመጡ ራሳችሁ ተከራክራችሁ የቱ ይሻለኛል ብላችሁ አማርጣችሁ ስትመጡ እዚሁ መግዛት የምትችሉት ነገር ነው። ሌላው ማለት ነው። ምክንያቱም ብር ልካችሁ ይሄን ከምትጨቃጨቁ ወይም ደግሞ ደረሰ አልደረሰ እቃ ተሰበረ አልተሰበረ ከምትሉ ወይም ደግሞ እናንተ እስካላያችሁ ድረስ የማይፈታ እቃ ከሆነ ከመጣችሁ በኋላ የሚያስፈልጋችሁ ነገር መግዛት ይሻላችኋል ማለት ነው። ግን የልብስ ማጠቢያ እዛ ሆናችሁ እዚህ ሆናችሁ ግን ጨክናችሁ የማትዋጡት ከባድ የሚባለው የልብስ ማጠቢያ ማሽን፣ ፍሪጅና የጁስ ወይም ደግሞ የቡና መፍጫ የሚሆኑ እነሱም ማለት ነው። ሌላው ግን ከዛ በፊት ማሟላት ያለባችሁ የኩሽና መጠቀሚያዎችን ቤታችሁ ውስጥ ማለት ነው። ብቻ እናንተ ደስ የሚላችሁን ነገር እዛ ሆናችሁ አስተካክሉ። ሌላ ግን ልብስ ምናምን በቃ አጢ ቁጢ ነገር አትላኩም ማለት ነው። የምሬ ነው። ካየሁት አንጻር እኔ እዚህ ካየሁት አንጻር ነው የምነግራችሁ ማለት ነው። ከዚህ ከ3 ከ4 ውጭ ለሌላ ነገር ብላችሁ ብር አትላኩ።